መነሻው ያሳደኳት ድመት ነበረች። ያሳደኳትን ድመን እያጫወትኳት እያለ ደረቴ ላይ ተዋጠጠኛለች። መነሻው ያ ነው የኔ። የተወላጅ ደግሞ የወንድሜ ልጅ ደግሞ ምንድነው እንዳልኩ ማህተቤ ካሰርኩ በኋላ እንዳይፈታብኝ ብዬ አቃጠላታለሁ በክብሪት። እሷ የኔን አየችና እሷ እንደዛ ስታደርግ ደረቷ ላይ ጠባለ። ያ ነገር ተፈጠረ ማለት ተመሳሳይ ነው እንትሉ ቁስሉ። ስቃይ ግን አለው። ቁስሉ ምንድነው? አሁን ለምሳሌ እንትን አይልም፣ ጠባሳ ነው። አታይም፣ የሚቆስል እንትን ነገር የለም። ግን በጣም የማሳከክ በቃ አባቴ ላይ ያየሁት ነገር እኔ ላይ ጠባሳው አለ። ጠባሳው ማለት ያ ስቃዩ አለ። እንደገና እቺ አሁን የተወለደችው ልጅ ላይም አለ። ከዘራችሁ ውስጥ አንድ ነው ያለችው እቺ ከወንድምሽ አንድ ብቻ ናት እሷ ያለችው። እሷ ላይም ደረቷ ደረቷ ላይ ስለዚህ የርግማን ምልክት የምትይው አባትሽ ላይ የነበረው መንፈሱ ነው የሚናገረው። መንፈሱ የሚናገረው ነው እኔ ከመንፈሱ ያገኘሁትና ማለት ያንን ነው የሚያደርገው። የኔ የተለየው ከአባቴም ከተወላጇ የተለየው ምንድነው? እኔ የባጠጠችኝ ድመት ተደግሞባታል። ያቺ ድመት ተደግሞባት ነው ያንን ወጋችኝ። ግን የኔ ምን ያዘ? መርዝ ያዘ። መርዝ ይዞ ለ5 ዓመት ፈንድቶ ይፈስ ነበር። ለ5 ዓመት ይሄንንም እንትን ያልኩት የት ነው? ቅባ ቅዱስ ገነተ ኢየሱስ ያሉት አባት ቦታው ላይ ወቅተውት ነው እንጂ በፊት ድፍን ነበር። በቃ ድፍን ነው። ይበላኛል፣ ያሰቃየኛል። ያው እንደነገርኩ በቤተሰቡ ምንላል በተወላዳቸው አባቴ ላይም እንዳየሁት ያ ነገር ግን አበጠና ፈነዳ። መንፈሱ ከተያዘ በኋላ ነው የምልህ ፈነዳ። እሳቸው ያለበት ቦታ ወቅተውት በዛች እሳቸው በወጉበት ቦታ ላይ ቀዳዳ ሰርቶ 5 ዓመት ፈሰሰ ደምና መግል። ከዛ በኋላ እኔ ወደ ሕክምና አልሄድኩም። ያው እንዳልኩ ጸበል ነው፣ ቁርባን ነው፣ ስግደት ነው፣ ጸሎት ነው፣ ቅባ ቅዱስ እቀባለሁ፣ ጸበል ሲሄድ እምነት እቀባለሁ። እንደዛ እያልኩኝ እያለ አሁን በጣም እንትን እያለኝ ሲመጣ ማለት እየጎዳኝ ሲመጣ ለአባቶች ሳማክራቸው ይውጣ መርዙ ነው ይዞት የገባው መርዙ ስለሆነ ይውጣ ይፍሰስ ታይዋሉኝ። ከዛ በኋላ ስንት ዓመት ታገስኩኝ? 2 ዓመት 7 ዓመት በለው። በመጨረሻ አንድ አባት ነበሩ፣ እሳቸው ጋር ሄጄ እንዲህ ነው ብዬ ስላቸው እስቲ እርሶ የሚያውቁት በቤተ ክርስቲያን ያለ ዶክተር ምናምን ያለ ወደዛ ሕክምና ብሄድ በጣም እየተጎዳው ነው አሁን። ምክንያቱም ያንን መግሉንና ደሙን ሲል ይጎትተኛል፣ ሰውነቴን ሁሉ ይጎትተኝና ከዛ በኋላ አጠራቅሞ የሚፈነዳው ከይስላቸው ሰው አገናኙኝ። በሱ አማካኝነት የሱ ደግሞ ወደ ሌላ ወደ ጓደኛ እንትን አለኝ። ከዛ በኋላ ሙሉ ምርመራ አደረኩኝ። ፈሳሹ ሁሉ ተመረመረ። እንደገና ጡቴን ሁሉ ሙሉ ምርመራ ተደርጎልኝ ታየሁ። ምንም የተገኘ ነገር የለም። በቃ በዛን የተረጋጋው። ምክንያቱም ጊዜው እየጨመረ ሲሄድ ለራሴን ፈራሁኝ እና ያንን ምርመራ አደረኩኝ። ከዛ በኋላ የተወሰነ ጊዜ እንትን እያለ እያቋረጠ ቆመ። ጠባሳው ያልሽው ደረትሽ ላይ ያለው የሚታይ ቦታ ነው? አዎ ይሄው ነው። ትንሽ ዝቅ እስኪ። በጣም ሰፊ ነው። በጣም ሰፊ ነው። በጣም ሰፊ ነው። አስደንጋጭም ነው። ሰፊ የሆነበት ምክንያት ምንድነው መሰለህ? ትንሽ ነበር፣ እያደገ ነው የሚሄደው። አሁን ህፃኗ ላይ እንዳለው እሱ ተመሳሳይ ነው። ይሄም ተመሳሳይ እንደዚህ አይደለም። የሷ ልነግርህ ነው። የኔ የነበረው እንደዛ ነው። ከዛ እያደገ ነው የሚመጣው። እያደገ ይሄዳል። እየሰፋ ነው የሚመጣው። እየሰፋ ይመጣል። ግን ምንድነው እኔ መሰለህ አባቴ እንደሞተ ጓደኞቼ ያዩና ይሄ ነገር እኮ በህክምና ብትሄጂ ይጠፋል ይሉኛል። ሲሉኝ በህክምና ይጠፋል በቃ። ከዛ ወደ ህክምና ሄድኩኝ። ወደ ህክምና ሄድኩኝ። ከዛ በኋላ ምን እንድናደርግልሽ ነው የምትፈልጊው አሉኝ። እንድታጠፉልኝ። ይሄ እኮ የሰውነት አላርጂክ ነው ብለው ይሉኛል። ከዛ በኋላ አይ ይሄንን ነገር እንኳን ምንም ልናደርግሽ አንችልም ብለው ይመልሱኛል። ሌላ ጊዜ ሄድኩኝ። አሁንም መለሱኝ። ሌላ ጊዜ ሄድኩኝ። ከዛ በሶስተኛው ነው በራሴ ፍቃድ ኦፕራሲዮን የተደረኩት። ይሄው ምንድነው ክሩ የገባበት ያቺ ነገር ተቀዳ ወጣ ተቆርጣ ወጣ ክሩ የገባበት እየሰፋ ሄዶ ነው እንደዚህ ሆነው እንጂ ያቺ እንትን ያለችው ነገር ዝም ብላ እንደዚህ እየረዘመች ትሄዳለች እንጂ እንደዚህ አይነት ነገር አታመጣም። ግን እየረዘመች ነው የምትሄደው እየሰፋ። ይሄን ያደረኩት በራሴ እንትን ነው። እነሱ 2 ጊዜ ቢመልሱኝም በሶስተኛው በራሴ ፍቃድ ነው እንደዚህ ያደረኩት። ይጠፋል ብለው ስላሉኛው
እና ለውጥ አገኘሽበት? ምንም ይሄው እንደዚህ እናመጣ ይሄንን ያመጣው ምክንያቱም ክሬ ገባ የተሰፋበት ቦታ ራሱ እየሰፋ ሌላ እየመጣ እንደውም ሌላ ዲዛይን አውጥቶ ቁጭ አለ። ያቺ ድመቷ ተደግሞባታል ነው ያልሽ? አለች አሁን ድመቷ? ሞታለች። ረጅም ዓመት ቤተሰቦች የነበሩ እኮ የዛን ጊዜ። ድመቷ ላይ ደግሞ በምን መንገድ ያው ነው እንደሚሰራው የድመቱ አሰራር ደግሞ ለየት ብሎብኝ ነው ብዬ ነው። አሁን ይህን ታሪክ ወደ ሚዲያ ይዘሽው የመጣሽው ቅድምም ጠቅሰሽልኝ ነበር። ይሄ ልንገርህ ከኔ ሰው ይማራል ደግሞ መፍትሄ እፈልጋለሁ ብለሽ የመጣሽበት ዋና ምክንያት ምንድነው? አሁን መፍትሄ የፈለኩት ምንድነው? አንደኛ ወንድሞቼ እህቶች አላገዙኝም። ሁለተኛ ይቺ የተወለደችው ልጅ እየተጎዳች ነው በዚህ መንፈስ ስለሆነ ስለዚህ ይቺ ልጅ እንድታደጋት ምን ሆነ መሰለ እንዳልኩ ዓለም አሁን ተደጋግሜ እኔ በቃ አንቺ ሂጂ ችግር የለም አንቺ እንትን በይ አንቺ ሂጂ ጸበል አንቺ ሂጂ ገዳም እያሉ ሲሉ ቆዩና በመጨረሻ ግን መተባበር አለብን በጋራ ሆነን ካልሆነ ነገር ይሄ ነገር አይሆንም። ከዚህ በፊትም በሱ ነገርኩት ለወንድሜ እዛው እስጢፋኖስ መድረክ ላይ የተናገሩት መምህር ግርማ ሰምታል። ይሄ የቤተሰብ ስለሆነ በጋራ ቆሙ ብለዋል። ስለዚህ አረዳችሁኝም እንዴት ይሻላል ብዬ ስላቸው ምንም መልስ ከህቴም ከወንድሞቼ መልስ አጣሁ። በኋላ እንደውም አብረን በጋራ እንጸልይ ብዬ ሁሉ የጸሎት ቤት ሁሉ አዘጋጀው አንድ ክፍል ማለት ነው። ከዛ ይቺ ልጅ እንዳልኩ በአመት ከ6 ወሯ ነው የተረከብኳት። በአመት በ6 ወሯ ጸበል እየሄድኩኝ ቅዱስ ቁርባን እየተቀበልን ከልጄ ጋር ቤት እየሰራው አሁን እንጀራ ምን በላ አንቺ ጋር ነው የምታድገው? አዎ አንድ ግቢ ነን እኮ ያለ ነው። ለህፃኗ እንጂ እናቷስ የለችም ወጣች እኮ አልኩ። እናቷ በዚህ ምክንያት እናቷ ሄደች በአመት ከ6 ወሯ ስራ አግኝታ ሄደች። ስራ አግኝታ ስትሄድ እኔ ነኝ የተረከብኳት። እሺ እኔ ነኝ የተረከብኳት። እንደውም በዚህ አጋጣሚ መምህር ግርማን የሚያየሁት እንትን ህልም ነግሬህ ነበረ። ምንድነው እናትየዋ እኔ ይዤ ሄዳለሁ ትላለች። ወደ ጋምቤላ ነው የምትሄደው እናትየዋ እኔ ይዤ ሄዳለሁ። አባትየው ደግሞ አይ እኔ ጋር ነው የምትሆነው ይላል። በዚህ ይጨቃጨቁ ነበር እና እኔም ደግሞ ልጅቷ እንድትሄድ አልፈልግም እና ህልም አየሁ። እኔ ብዙ ጊዜ ህልም አላይም፣ ካየሁ ቀጥታ ነው ትርጉም አያስፈልገውም። ከዛ ምን አየሁኝ? መምህር ግርማ ጸበል ሰጥተውኝ በሃይላንድ በትንሽዬ ሃይላንድ ጸበል ሰጥተውኝ ወደ ቤት ይዤ እገባለሁ። ከዛ በኋላ ቤት ገብቼ ተመልሼ ለሳቸው ልሰጣቸው ስወጣ መምህር ግርማን እንደ ፖሊስ ነገር ይመስሉኛል መኪና ውስጥ ይዟቸው ቁጭ ብለዋል እና እሳቸው እንደዚች ብለው ያዩኛል። እኔም እሳቸውን ልሰጣቸው ስለፈለኩኝ ጎንበስ ብዬ ሳያቸው እኔም ጸበሏን እንዳያስኩኝ እሳቸው እንደዛ አቀርቀራው እንዳዩኝ ከህልሜ ነቃሁኝ ማለት ነው። ከዛ በቃ ፈታሁት ራሴ። ልጄ ከእጄ አትወጣም በቃ ማማ እኔ ነኝ የሚይዛትና ከእጄ አትወጣም ብዬ ፈታሁት። እግዚአብሔር ይመስገን እውነትም ትታል ሄደች፣ ወደ ስራ ሄደች ማለት ነው። ከዛን ጊዜ ጀምሮች ልጅ ያስዋት እኔ ነኝ። እሱ አባት ነው፣ ስራ ነው የሚውለው። እኔ ነኝ የመንከባከባት፣ ሁሉ ነገር ማደርግላት እኔ ነኝ። እቺ ልጅ እያደገች መጣች። በቁርባንም በጸሎትም አብረን እያደገች እኔም እየበረታው መጣሁ። ከዛ በኋላ ትምህርት ቤትም ያው መቼም ሀብቱ የጋራም ቢሆን ሁሉ ነገር ማደርግላት እኔ ነኝ። እኔና እህቴ ነኝ ምናደርገው። እህትና ወንድሞቼ አላገዙኝም። ምን ለማድረግ? ለጸሎት ለመቆምና ያለውን ችግራችንን ፈተን ለሰላም ህይወታችንን እንድንኖር። እሺ። ስለዚህ ወደ ሚዲያ የመጣሽው እነሱ አላገዙኝም ከርግማኑም ከድግምቱም ለይሄ ቤተሰብ እንዲነጻ የኢትዮጵያ ሕዝብ ጸሎት ያግዘን ነው ወይስ ሌላ ምን መፍትሄ ፍለጋ ነው? ምንድነው በፊት እንደነገርኩ መንፈስ ማሰርም ቀጥቅጦ መሸኘትም መምህር ግርማ እድሜያቸውን እድሜ ማሶላ ያርግላቸው ከሳቸው ተምሬያለሁ። ማንኛውም ካህን ግን ነገሮች ላይ ያደርጋል እንደዚህ አይደል? የቤተ ክርስቲያን አጋንንትን አውግዞ ማንኛውም የቤተ ክርስቲያን ካህን ስልጣን አለው አይደለ? አዎ ስልጣን አለው አይደለ? አለው ካህናት በተለይ ምን ነው መምህር ጋር እኔ ከሳቸው ስላገኘው ከሳቸው ስላገኘው ይሁንሽ እና እንዲያግዘኝ ነው የምፈልገው። መንፈስ እንዲያወጡልኝ መምህር ግርማንም አይደለም የምፈልገው። መምህር ተስፋዬ መንፈስ የሚያወጣ አይደለም፣ በማስተማር ገጠመኝ በመልቀቅ ሰዎችን በማስተማር ነው የሚያገለግለው።
ቤት ለቤትም ያገለግላል፣ ብዙ ሰዎች ይረዳል። ስለዚህ ያው መምህር ተስፋዬን እንዲያግዘኝ የፈለኩት አንድ ወንድሞችን እንዲያስተምር